ሰላም የተሚማክስ ቻናል ቤተሰቦች፣ በዛሬ ቪዲዮአችን በዓለማችን እጅግ በጣም ሀብታም ስለሆኑ ቶፕ 3 የእግር ኳስ ተጫዋቾች የምናየው ይሆናል። እነማን ናቸው? ምን ያህልስ ገንዘብ አላቸው? አብረን የምናየው ይሆናል። እንጀምር። ሶስተኛ ኔይማር ጁኒየር። የዓለማችን ተወዳጅ ተጫዋች የሆነው ኔይማር ጁኒየር ከ250 ሚሊዮን እስከ 350 ሚሊዮን ዶላር የሚገመት የሀብት መጠን በመያዝ ሶስተኛ ደረጃን የያዘ ሲሆን በተጨማሪም ከክለቡ ደሞዝና ከስፖንሰሮች ዲል ብቻ ረብጣ ዶላሮችን ይሰበስባል። ሁለተኛ ሊዮኔል ሜሲ። ባለመታተኛ እግሮች ባለቤት የሆነው ሊዮኔል ሜሲ ምንም እንኳን በቁመት ትንሽ ቢሆንም ትልቅ ሀብትን በመያዝ በዓለማችን በሀብት መጠን ሁለተኛ ደረጃ ይዟል። የሀብት መጠኑ 600 ሚሊዮን እስከ 800 ሚሊዮን ይደርሳል። አንደኛ ክርስቲያኖ ሮናልዶ። ቁመተ ሎጋውና የቅጣት ምት ስፔሻሊስት የሆነው ክርስቲያኖ ሮናልዶ ከ1.4 ቢሊዮን ዶላር በላይ የሀብት መጠን በመያዝ የዓለማችን ቁጥር 1 ቱጃር የእግር ኳስ ተጫዋች ለመሆን በቅቷል። በተጨማሪ በCR7 ብራንድና በማስታወቂያዎች ገቢ ብቻ ረብጣ ዶላሮችን ወደ ካዝናው ያስገባል። ከሶስቱ የእናንተ ተወዳጅ ተጫዋች ማን ነው? መልሳችሁን በኮሜንት ስራ አስቀምጡልኝ። ይመቻችሁ።